ቤቶች ድራማ ተመልካቹ ሊሰናበት ነው። በኢትዮጵያ ቴሌቪዥን ሲተላለፍ የቆየውና በብዙዎች ዘንድ ተወዳጅነትን ያተረፈው ቤቶች የሲትኮም ድራማ ከተወሰኑ ሳምንታት በኋላ የእይታ ጊዜውን እንደሚያጠናቅቅ ደራሲ፣ ተዋናይና ማስታወቂያ ባለሙያ ጥላሁን ጉግሳ አስታወቀ። ቤቶች ሳይቋረጥ ለረጅም ጊዜ በመታየት ከዓለም ሶስተኛ ከአፍሪካ ደግሞ ሁለተኛ ደረጃ ላይ የተቀመጠ ድንቅ የጥበብ ስራ እንደሆነ ተዋናዩ ጠቁሟል። ኢትዮጵያ የማርበርግ ቫይረስ በሽታ ሙሉ በሙሉ መቆጣጠር መቻሏን ይፋ ተደርጓል። በዓለም ጤና ድርጅት እንዲሁም በሀገራችን የማርበርግ በሽታ ቅኝትና ምላሽ መመሪያ መሰረት ወረርሽኙ ሙሉ በሙሉ በቁጥጥር ስር መዋሉ የሚታወጀው የመጨረሻው የማርበርግ ታማሚ ከነበረበት 42 ቀናት ውስጥ ሌላ ተጨማሪ በበሽታው የተያዘ እንዲሁም ሕይወቱ ያለፈ ሰው አለመኖሩ ሲረጋገጥ መሆኑ ይታወቃል። በኢትዮጵያ የማርበርግ ቫይረስ በሽታ ወረርሽኝ መከሰቱን ከታወጀበትና የመጀመሪያው የወረርሽኙ ታማሚ መገኘቱን ከታወጀበት ህዳር 5 2018 ዓ.ም ጀምሮ በወረርሽኙ የተጠረጠሩ ዜጎች የመመርመር እና የተገኘባቸውን ዜጎች የመለየት ስራዎች ሲሰሩ ቆይተዋል። በአጠቃላይ ከ3800 በላይ ምርመራዎች የተከናወኑ ሲሆኑ ወረርሽኙ የተገኘባቸው ዜጎች ቁጥር 14 ነበር። በበሽታው ከተያዙ ዜጎች ውስጥ የ9ኙ ህይወት ያለፈ ሲሆን 5ቱ አገግመው ከቤተሰቦቻቸው ጋር መቀላቀል ችለዋል። የኡጋንዳ ፕሬዝዳንት ሙሴቬኒ ልጅ 2000 ተቃዋሚ ፓርቲ ደጋፊዎችን አስረናል፣ 30 ሰዎችን ገድለናል ሲል ተናገረ። የኡጋንዳ ወታደራዊ አዛዥ ዛሬ አርብ እንዳስታወቀው ባለስልጣናቱ 2000 ተቃዋሚ ደጋፊዎችን ማሰራቸውን፣ 30 ያህሉ መገደላቸውንና ሌሎችን ለመያዝ ጥረት ላይ መሆናቸውን አስታውቋል። ዩዌሪ ሙሴቬኒ ለ7ኛ ጊዜ ያሸነፉትን ፕሬዝዳንታዊ ምርጫ ተከትሎ በሀገሪቱ አለመረጋጋት ተከስቷል። የ81 ዓመቱ ሙሴቬኒ የምስራቅ አፍሪካዊቷን ሀገር ለ4 አስርት ዓመታት የመሩ ሲሆን የተቃዋሚ ብሔራዊ አንድነት መድረክ ፓርቲ መሪ የሆኑት ቦቢ ዋይንን በጥር 15 ኢንተርኔት በተቋረጠበት ምርጫ ማሸነፋቸው መገለጹ ይታወሳል። በመዝገብ ስሙ ሮበርት ኪያጉላን የሚባለውን የቀድሞ ሙዚቀኛ ዋይን የምርጫውን ውጤት ውድቅ በማድረግ በድምፅ መስጫ ሂደት ጨምሮ መጠነ ሰፊ ጥሰቶች ፈጽመዋል ሲል ተደምጧል። ቲክቶክ አዲስ የአሜሪካ ተቋም ለመመስረት የሚያስችለውን ስምምነት አጠናቀቀ። ቲክቶክ በአሁኑ ወቅት ከ200 ሚሊዮን በላይ አሜሪካውያን ይጠቀሙበታል። ለዓመታት ሲያሰጋ የነበረውና በአሜሪካ ሊጣልበት የነበረውን እገዳ ስጋት በማስወገድ አዲስ የአሜሪካ ተቋም ለመመስረት የሚያስችለውን ስምምነት አጠናቋል። ኩባንያው ባወጣው መግለጫ አዲሱ የቲክቶክ ስምሪት ሁለንተናዊ የመረጃ ጥበቃን፣ የአልጎሪዝም ደህንነትን፣ የይዘት ቁጥጥርን እና ለአሜሪካ ተጠቃሚዎች የሶፍትዌር ዋስትና ለመስጠት ብሔራዊ ደህንነት የሚያስጠብቁ ግልጽ ጥበቃዎች ስር ይሰራል ብሏል። አሜሪካውያን የቲክቶክ ተጠቃሚዎች ያንኑ መተግበሪያ በመጠቀም መቀጠል ይችላሉ። ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት ስምምነቱን ያደነቁ ሲሆን የቻይናውን መሪ ሺ ጂንፒንግን ከእኛ ጋር ስለሰሩና በመጨረሻ ስምምነቱን ስላጸደቁ በተለየ ሁኔታ አመስግነዋል። ትራምፕ አክለውም ወደፊት ቲክቶክን በሚጠቀሙና በሚወዱ ሰዎች ዘንድ ለረጅም ጊዜ እንደሚታወስ ተስፋ አደርጋለሁ ሲሉ ጽፈዋል። ትራምፕ ለካናዳ ያቀረቡትን የሰላም ቦርድን ግብዣ አነሱ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሰሜን አሜሪካ ጎረቤት ሀገራት መካከል በተፈጠረ አለመግባባት ካናዳ አዲስ የተቋቋመውን የሰላም ቦርድ ልትቀላቀል ያቀረበውን ግብዣ አንስተዋል። የሰላም ቦርዱ የካናዳ መቀላቀልን በሚመለከት ለእናንተ የላክነውን ግብዣ እየሰረዘ መሆኑን ይታወቅ ሲሉ ትራምፕ ለጠቅላይ ሚኒስትር ማርክ ካርኒ የላኩት ጽሑፍ ላይ ተመላክቷል። ካናዳ በቦርድ ውስጥ ለመሆን ክፍያ ባትከፍልም እንደምትቀላቀል አመልክታ ነበር። ይህ በእንዲህ እንዳለ የአውሮፓ ህብረት ኃላፊ አንቶኒዮ ኮስታ እንዳሉት የአውሮፓ መሪዎች በቦርዱ ወሰን ላይ ከፍተኛ ጥርጣሬ ያላቸው፣ ነገር ግን በጋዛ ካለው አካል ጋር ለመስራት ፈቃደኛ እንደሆኑ አንስተዋል።